ሩጫ ይከናወናል። እሱን አስመልክቶ እንግዲህ ለሶስት አድማጮቻችን የመሮጫ ቲሸርቶችን የምንሸልም ይሆናል። በጣም ጥሩ። ጨዋታው ሊጀመር እንግዲህ አልሞስት 1 ሰዓት ከ20 ገደማ ነው የሚቀረው። ከዛ አስቀድሞ ደግሞ ብዙ ነጥቦችን እያነሳን ቆይታ እናደርጋለን። አንደኛውና ዋነኛው የዛሬ መነጋገሪያ ርዕሰ ጉዳይ የ54 ዓመቱ ስፔናዊው ፔፕ ጋርዲዮላ በአሰልጣኝነት ዘመናቸው ዛሬ 1000ኛ ጨዋታቸውን ያከናውናል። በባርሴሎና ቡድን 2007 ላይ የጀመረው ስራቸው አሁን ላይ በማንቸስተር ሲቲ ቤት 1000 ጨዋታዎችን እንዲደርሱ አድርጓቸዋል። ፔፕ በእግር ኳስ ያበረከታቸው በጣም በርካታ እንዲሁም አንዳንዴ በዚህ በዘመናዊ እግር ኳስ ራሱ ዘመናዊ እግር ኳስ ምንድነው ነገር ግራ አጋቢ ቢሆንም በዚህ በተለይ በ21ኛው ክፍለ ዘመን የራሱ እግር ኳስ ፔፕን እየመሰለች መታለች። ወይም ደግሞ በፔፕ የሚዘወር እስኪመስል ድረስ ሲለወጡ ተመልክተናል። ፉትቦሉን በፈለገው መንገድ ሲጠቀምበት በሐሰተኛ 9 ቁጥር ሊጫወትልህ ይችላል። ውጤታማ ሲሆን ትመለከተዋለህ። እንደ ሃላንድ አይነት አጥቂ ይዞ ደግሞ ፍጹም ጋርዲዮላን በማይመስል መልኩ ሲጫወት ልትመለከተው ትችላለህ። ብቻ በብዙ መንገዶች ከበርካታ ስኬቶች ጋር ታግዞ ፔፕ ጋርዲዮላ በሄደባቸው ሊጎች ሁሉ የሊግ ዋንጫን አሸንፏል። ከአንድ ዓመት ውጭ ወይም ደግሞ ለሁለት ተከታታይ ዓመት የሊግ ዋንጫን አጥቶ አያውቅም። በአሰልጣኝነት ዘመኑ በባርሴሎናም በሙኒክም ከባድ በሚባለው የእንግሊዝ ፕሪሚየር ሊግም ከአንድ ዓመት ውጭ አሁን ባለፈው ዓመት አጥቷል። ዘንድሮ የሚያጣ ከሆነ በታሪኩ ለመጀመሪያ ጊዜ ነው ፔፕ ጋርዲዮላ ሊሆን የሚችለው። እንደዚህ አይነት አሰልጣኝ ነው ፔፕ ጋርዲዮላ እና ዛሬ 1000ኛ ጨዋታውን ፔፕ ጋርዲዮላ የ54 ዓመቱ ስፔናዊ ያደርጋል። ፔፕ ጋርዲዮላ እና 1000ኛው ጨዋታ ፔፕ እንዳሰልጣኝ ለእግር ኳስ ምን አበረከተ? የአሰልጣኝነት ዘመኑ እስኪ እየዳሰስን ቆይታ እናድርግ። ንጉስ እናንሳና ተስፋውን እንፈልጋለን። ጋርዲዮላ ፊልሜን እየሰራው ነው። ከምን ጊዜም ታላላቅ አሰልጣኞች መካከል ምናልባት ከላዕል የሚቀመጠው ሰው ይመስለኛል። አሰልጣኞችን በተለያዩ መስፈርት ትልልቅ አሰልጣኞች ናቸው ማለት ይቻላል። ባሏቸው አይዲያዎች ለእግር ኳስ ባበረከቱት አይዲያ፣ ከዛ ደግሞ በዋንጫዎቻቸው ምክንያት በዋንጫዎቻቸው ትልልቅ አሰልጣኞች የምንላቸው አሰልጣኞች አሉ። ከዛ ደግሞ ብዙ ዋንጫ ሲያሸንፉ ግን ለእግር ኳስ ባበረከቱት የእግር ኳስ አይዲያ ምክንያት ደግሞ ትልልቅ የምንላቸው አሉ አይደለም። ለምሳሌ ማርሴሎ ቤሳ እንደዛ ነው። ማርሴሎ ቤሳ ዋንጫ ያሸንፉ አይመስለኝም፣ ሜጀር ትሮፊ ያሸንፉ አይመስለኝም። ግን አይዲያቸው ግን ለዓለም አሰልጣኞች በሙሉ መማሪያ የሆነ አይነት ነው። ስለዚህ ትልቅ አሰልጣኝ እንላቸዋለን። ጓርዲዮላን ስለ አይዲያውም ትልቅ አሰልጣኝ ነው እንለዋለን። ስላሸነፏቸው ዋንጫዎችም ትልቅ አይዲያ ትልቅ ዋንጫዎችን ስላሸነፈ ደግሞ ትልቅ አሰልጣኝ ደግሞ እንለዋለን ጓርዲዮላን። ስለዚህ በምንም አይነት መንገድ ጓርዲዮላ ስኬታማ ነው ማለት ነው። ቁጥሮቹ ያንን ይናገራሉ አይደል? ታዴ 999 ጨዋታዎችን አድርጎ 715 ጊዜ ድል አድርጓል። 128 ጊዜ ብቻ ነው የተሸነፈው። 71% የማሸነፍ ንጻሪ ያለው። ከዛ ደግሞ 40 ዋንጫዎችን አሸንፏል። ከባድ በሁሉ መስፈርት 71% የማሸነፍ ንጻሪ